እዚህ የሆነች ልጅ ነበረች እየጠበቅኩኝ በባለፈው የሆነ ነገር አድርጋኝ ይቅርታ ካላልኩ ብላ እየጠበቅኳት። አራት ቀልድ እባክህ። የምን ፍቅረኛ ነው በሰዓት? እኔ ልጅ እቴን ለማሳደግ ተፍ እያልኩኝ ፍቅረኛ ምናምን ትላለህ? የምር ምንም ዝም ብላ ጓደኛ ናት እባክህ። በባለፈው የሆነ ሚስቴክ ሰርታ ነበር መንገድ ላይ ይቅር ካላልኩ ብላኝ ነው። በቃ ችግር የለም። በቃ መጣች። እሺ እደውልልሃለሁ። በቃ ኧረ ስሬት እደውልልሃለሁ። ችግር የለውም። መጣች። እሺ እደውልልሃለሁ። ሄሎ ወይኔ በእናትሽ አንቺ ድቤሽ እንዴት ረጅም ነው በእናትሽ። አሁን እኮ ከብርትሽ ጋር ያነሳልሽ ነበረ። አንቺ ደግሞ እንዴ ስማ አግኝቼው ነበር እኮ። ወይኔ በእናትሽ እንዴ ጭራሽ ነው የማታምኚኝ ያለኝ ነገር ብነግርሽ። ነግሬዋለሁ። ቀን ማይደከኝ ግን ነግሬዋለሁ። በቃ እሱ ምንም ጭራሽ እንዴት ብለሽ እንዳሳስኝ ሁሉ ወጭ ለኔ ነው ምናምን ያለሱማ በጣም እንጂ ምንም በቃ እኔ የቅናት ቢጤ ነገር ነው መሰለኝ እንደሚያረጋት። ሰላም ነው። እንዴት ነህ? አቤት። ዛሬ ልመች ነው እንዴ? ምን የቀረሽ ነገር አለ? አይ መፍትሄ እኮ አይደለም። ባለፈው ባስቀየምኩ ነገር ይቅርታ አልጠየቅኝ መጣሁት። ይቅርታ? ኧረ እባክሽ ጥይትም እኮ ከመታ በኋላ ውስጥ ባዶ ነው ማለት። እኔ እኮ ባለፈው በተፈጠረው ነገር ይቅርታ አልጠየቅኝ ነው ተጸጽቼ መጣሁት። በቃ ቀኑ ደርሶ እስከማየው እኮ ነው ጓጓሁ። አስደውይኝ እንዴ? ኧረ እባክሽ እንደዛ አስጠብቀሽ አሁን መጥተሽ ይቅርታ ምናምን ስትይ ትንሽ አይደብርሽም? እና ይቅርታ ታደርግልኝ? በቃ ችግር የለውም። እሺ በባለፈው ምን የጠፍሽ ይቅርታ የሆነ ይቅርታ ታደርግልኝ? ምን አለች በለኝ ለሰው ባይ አሁን ሰው እየጠበቀኝ ስለሆነ በቃ ቸኩላለሁ። በቃ ይቅርታ ብዬሽ። እሺ በቃ መልካም ቀን። እሺ በቃ ቸኩላለሁ። ወይኔ በእናትሽ ምን በቃ በመንገድ እኮ ጭራሽ ግራ የሚያጋባ ሰው አይጠፋም። አንዲት እኮ መጣ ነው እንደዚህ ግራ እያጋባችኝ አልሰማኛልኝ። ምን ነበር ያልሽኝ? የተስፋ ቀን ናታለም ደጓ ከቁም የከበረ ፍቅሮ ነው ማረጓ የተስፋ ቀን ናታለም ደጓ ከቁም የከበረ ፍቅሮ ነው ማረጓ የተስፋ ቀን ናታለም ደጓ። አቤት ምን እህቴ ምን ሆነች? ምን ነፍሴን በሰው ደስታ ሰላም ስሞላበት